አንድ አሽዓሪ የሆነ ሰው አላህ መውጁዱን ቢላ መካን የሚል ነገር ይናገራሉ። እንደምናውቀው አላህ ያለ ቦታ ያለ ነው ይላሉ። እቺን ነገር ደጋግመው ነው የሚናገሯትና እውነት እቺ ነገር ከእስልምና ከሆነች ቁርአን ውስጥ አሳዩን ስንላቸው ሁሉም ነገር እኮ ቁርአን ውስጥ መጠቀስ የለበትም ይላሉ። እሺ ከሐዲስ አሳዩን ስንላቸው ሁሉም ነገር እኮ ሐዲስ ውስጥ መጠቀስ የለበትም ይላሉ። እሺ ከሶሃቦች ንግግር ቢያንስ ሶሃቦች ይህን ነገር ተረድተው የተናገሩት ነገር ካለ አሳዩን ስንላቸው እንግዲህ ምን እንደሚሉ ሶሃቦች ሁሉም ነገር አይናገሩም ሊሉ ነው። ከሶሃቦች ከሌለ ከታቢዕዮች ከሌለ አራቱ የፊቅህ አኢማ የሚባሉት እነሱ ካልተናገሩት አስሩ ሙቅሪዎች የቁርአን ሙቅሪዎች አንድም አላህ መውጁዱን ቢላ መካን የሚል ካልነበረ ማለት ነው። ይህ ነገር ከየት የመጣ ነው? እንዴት በቁርአን ውስጥ ሳይጠቀስ በሐዲስ ውስጥ ሳይጠቀስ አንድም የሐዲስ ሊቅ በሰለፎች ዘመን የነበረ ያልጠቀሰው የሆነ ነገር የሙስሊሞች ዋና የእምነት ጉዳይ ሊሆን ይችላል። ከፈላስፎች የያዛችሁት ነው። ለዛ ነው